ሰላም ተማሪዎች ዛሬ ደግሞ የምናየው the modern perspective of psychology የምንለው ነው የምናየው። የመጀመሪያው modern perspective of psychology biological perspective እንለዋለን። ማለትም ሳይኮሎጂን በባዮሎጂካል ወይም ደግሞ በባዮሎጂካል መንገድ የምንረዳበት ሁኔታ ሲሆን relate the behavior to function of the body such as activity of their nervous and glandular system behavior ከባዮሎጂካል ቲንግስ ከነርቨስ ሲስተም ከግላንዱላር ሲስተም ከዳይጀስቲቭ ሲስተም ከእንደዚህ አይነት ነገሮች ጋር የምናገናኘው ባዮሎጂካል ፐርስፔክቲቭ እንለዋለን። ሌላኛው ኮግኒቲቭ ፐርስፔክቲቭ እንለዋለን። ኮግኒቲቭ ፐርስፔክቲቭ ደግሞ ሳይኮሎጂ ከአእምሮና አእምሮ ውስጥ ከሚፈጠሩ ክስተቶች ጋር የሚያያይዘው ነው። we perceive the world around us and process information differently. Difference in the way we perceive or receive and process information may lead to difference in behavior. ነገሮችን በራሳችን የምንረዳበት ነገር አሁን አንድ ሰው የሆነ ነገር የሚረዳበትና ሌላኛው ሰው ደግሞ የሆነ ነገር የሚረዳበት ነገር ፈጽሞ የተለያየ ነገር ነው። አሁን ለምሳሌ ይህ ምልክት ለሆነ ሰው ብናሳይ እንደ ከረሜላ ሊያስብ ይችላል፣ ወይም ደግሞ ይሄን ነገር እንደ ኖርማል እንጨት ሊያስብ ይችላል። ስለዚህ ነገሮችን ፐርሲቭ የምናደርግባቸው ነገሮች ይለያያሉ ማለት ነው። ሌላኛው ደግሞ እና ወሳኙ the social perspective እንለዋለን። the interaction between and among people influence mind and behavior. በሰዎች ወይም ደግሞ ከሰዎች ጋር ያለን ሪሌሽን ወይም ደግሞ ኢንተራክሽን የኛን ባህሪ ኢንፍሉዌንስ ማድረግ ይችላል ወይም ደግሞ ባህሪያችንን የመቅረጽ ችሎታ አለው ማለት ነው። the social setting that determine individual behavior የግለሰብን ባህሪ የሚወስነው ያደገበት ማህበረሰብ፣ ያደገበት ባህል፣ የኖረበት ሁኔታ ነው የሚለውን የሚያሳየው ሶሻል ፐርስፔክቲቭ እንላለን። ሌላኛው ዴቨሎፕመንታል ፐርስፔክቲቭ the behavior is changed as people grow older ወይም ደግሞ ማቹር ሲያደርግ የሰው ቢሄቪየር ይቀየራል የሚለውን ኮንሴፕት የሚያስረዳ ነው። የሆነ ወይም ደግሞ ልጅ ከተወለደ ጀምሮ ከህፃንነቱ ጀምሮ በሚያድግበት ጊዜ ባህሪው ወይም ደግሞ አመለካከቱ በእድሜው ይቀየራል የሚለውን ኮንሴፕት የሚያሳየው ዴቨሎፕመንታል ፐርስፔክቲቭ እንለዋለን። ሌላኛው ደግሞ humanistic perspective እንላታለን። ይህ humanistic perspective human beings have free will የሰው ልጅ ሙሉ መብት አለው እና ነፃነት አለው የሚለውን ኮንሴፕት የሚገልጽ ነው። they are not under the control of both internal and external factor የሆነ ሰው behavior determine የሚያደርገው ራሱ ግለሰቡ ነው፣ በራሱ ምርጫ ነው ነገሮችን የሚያደርገው የሚለውን ነው የሚገልጸው። we can choose how we behave ዋናው ነገር ይሄው we can choose how to behave እንዴት ባህሪያችንን ማንጸባረቅ እንዳለብን በራሳችን መምረጥ እንችላለን የሚለውን ኮንሴፕት የሚያሳይ ነው rather than shaped by different factors። ሌላኛው ፐርስፔክቲቭ ሳይኮ አናሊቲክ ፐርስፔክቲቭ የምንለው ነው። focus on the role of feeling and impulses in which are unconscious ስለ ሳይኮ ብዙ ጊዜ ሳይኮ አናሊሲስ ሳይኮ ዳይናሚክ የሚለውን ኮንሴፕት ሲሰሙ አንኮንሺየስ ነገር ነው። የሆነ ሰው ፊሊንግ ኮንትሮል የሚያደርገው አንኮንሺየስ እኛ ማናያቸው ነገር ግን አእምሮ ውስጥ የሚካሄዱ ፕሮሰሶች ናቸው። የሰውን አመለካከትና ባህሪ ይቆጣጠራል ብለው የሚያስቡ። ሌላኛው ቢሄቪየሪዝም እንላታለን። ይሄ ቢሄቪየሪዝም ማለት all behavior is learned ሁሉ ባህሪያችን ደግሞ የምናንጸባርቀው ባህሪ ምንድነው? learned ወይም ተመረን ያመጣነው ነገር ነው። ለምሳሌ reward behavior will more likely to appear and unrewarded behavior will terminate በቀላሉ ሰፖርት የምናደርገው ቢሄቪየር አሁን ለምሳሌ የሆነ ባህሪ ስናሳይ ወይም ደግሞ ከክላስ አንደኛ ስንወጣ ቤተሰቦቻችን ከሸለሙ ይሄን ባህሪያችንን የምናስቀጥል ነገር ግን ፓኒሽ የምንደረግበት ወይም የምንቆጣበት የምንቀጣበት ቢሄቪየር ከሆነ መልሰን አናሳይም የሚለው ኮንሴፕት የሚገልጸው ቢሄቪየሪዝም እንለዋለን። ሌላኛው ፐርስፔክቲቭ socio cultural perspective is the combination of social and culture. It focuses on the social and cultural factors that affect human behavior. ስለ ሶሻል እና ካልቸራል ፋክተር ምንድናቸው እነዚህ አፌክት የሚያደርጉ ነገሮች ላይ ነው። አንድ አባባል አለ as a fish cannot live without water human behavior cannot be understood without social cultural context አሳ ውስጥ መኖር እንደማይችል የሰውን ባህሪ ያለ ማህበረሰብ ያለ ሶሻል ካልቸራል ኮንቴክስት መረዳት አንችልም የሚለውን ነው የሚያሳየው።
ሌላኛው subfields of ወይም ደግሞ branches of psychology እናያለን። ኦኬ የመጀመሪያው branch of psychology clinical psychology እንላታለን። subfield that applies psychotherapeutic techniques to diagnose psychological disorders እነዚህ የሳይኮሎጂ ብራንች ምን ያደርጋል? ሳይኮቴራፒክ ቴክኒክን በመጠቀም ሳይኮሎጂካል ዲስኦርደሮችን መፍታት ነው። ለምሳሌ ሆስፒታል ክሊኒኮች ይጠቀማሉ and do researches on the cause of disorder but they are not physicians። ሌላኛው ብራንች ኦፍ ሳይኮሎጂ ካውንስሊንግ ሳይኮሎጂ የምንለው ነው። የካውንስሊንግ ሳይኮሎጂ the same with clinical psychology ነገር ግን works on milder ወይም ደግሞ ሲምፕል ቀላል የሆኑ ኢሞሽናል ወይም ፐርሰናል ፕሮብሌም ላይ ፎከስ አድርጎ የሚያጠና ነው። the administered tests measures interests attitudes and personal traits ቀለል ያሉ ሳይኮሎጂካል ቢሄቪየር ሳይኮሎጂካል ሜንታል ላይ ያሉ ዲስኦርደሮችን የሚያጠና ነው። ከክሊኒካል ሳይኮሎጂ ጋር የሚመሳሰል ነገር ግን በሌቭላቸው ነው የሚመሳሰለው። ክሊኒካል ሳይኮሎጂ ትንሽ ጠንከር ያሉ ዲስኦርደሮችን ሲያጠና ካውንስሊንግ ደግሞ ቀላል የሆኑ ሜንታል ዲስኦርደሮችን ነው የሚያጠናው ማለት ነው። ሌላኛው ስኩል ኤንድ ኤዱኬሽናል ሳይኮሎጂ የምንለው ነው። concerned with diagnosis of learning problems and remediate them ስኩል ኤንድ ኤዱኬሽናል ስሙ እንደሚያሳየው ከመማር ጋር የተገናኙ ዲስኦርደሮችን የሚያጠናና የሚቀርፍ ነው። ሌላኛው ኤክስፐሪመንታል ሳይኮሎጂ ስሙ ያሳየ ኤክስፐሪመንት የሚሰራ ወይም ደግሞ do basic research to discover and understand fundamental causes of behavior የሚለው ነው የሚያሳየው። ሌላኛው ደግሞ ኢንዱስትሪያል and organizational psychology የምንለው አለ። they apply psychology in industries and organization use of intelligence and aptitudes ይሄ ኢንዱስትሪያል ወይም ደግሞ ኦርጋናይዜሽናል ሳይኮሎጂ የምንለው በሚገርም ሁኔታ ትላልቅ ፋብሪካ ብናይ ትላልቅ ኢንዱስትሪዎች ብናይ ሳይኮሎጂካል ፕሪንሲፕሎችን ይጠቀማሉ ወይም ደግሞ ኢንዱስትሪያል ወይ ኦርጋናይዜሽናል ሳይኮሎጂ የምንላቸውን ፕሪንሲፕሎች ይከተላል። ሌላኛው ሶሻል ሳይኮሎጂ የምንለው focused on how people's behavior or the society affects the individual behavior እንዴት አንድ ሰው ቢሄቭ እንደሚያደርግ እና እንዴት ሶሳይቲ ቢሄቪየሩን አፌክት እንደሚያደርግ የሚያጠና ብራንች ኦፍ ሳይኮሎጂ ነው። ሌላኛው ዴቨሎፕመንታል ሳይኮሎጂ የምንለው ነው። የዴቨሎፕመንታል ሳይኮሎጂ works on behavioral changes that occur in every stages of development through life እነዚህ የሚፈጠሩ የባህሪ ለውጦች በእያንዳንዱ በእድገት ለውጥ ውስጥ የሚታዩ የሳይኮሎጂ ቢሄቪየሮችን የሚያጠና ነው። ሌላኛው ሳይኮባዮሎጂ የምንለው ነው። interested in studying the brain and how it works psychobiology how brain works ስለ ጭንቅላት አሰራር ስለ አእምሮ ፋንክሽኒንግ የሚያጠና ነው። ሌላኛው ፐርሰናሊቲ ሳይኮሎጂ የምንለው ነው። ፐርሰናሊቲ ሳይኮሎጂ studies the enduring psychological pattern of behavior throughout the emotion ፐርሰናሊቲ ስለ ሰውነት መገለጫ ስለ ሳይኮሎጂካል ፓተርን ኦፍ ቢሄቪየር አንድ ሰው የሚያሳየው ወይም ሪፍሌክት የሚያደርገው ቢሄቪየር ምን አይነት ሳይኮሎጂካል ፓተርኖች አሉት የሚለውን የሚያጠናው የሳይኮሎጂ ብራንች ነው። ሌላኛው ሪሰርች ሜቶድስ ኦፍ ወይም ሪሰርች ሜቶድስ ኢን ሳይኮሎጂ የሚለው ይሄ ከድሮም ጀምሮ የምናውቀው የሳይኮሎጂካል ስቴፕስ አሉ። the scientific method involve the following steps አሁን ለምሳሌ psychologists acquire knowledge and understanding about the behavior ሳይኮሎጂስት የሚሰሩት ሪሰርች ስቴፓቸው እና የመጀመሪያው አይደንቲፋይንግ ፕሮብሌም ነው። እቺ ነገር ኮመን ናት፣ ሁላችንም እናውቃታለን። ሁለተኛው ፎርሙሌቲንግ ሃይፖቴሲስ ነው። ሶስተኛው ኮሌክቲንግ ዳታ፣ አራተኛው አናላይዚንግ ዳታ፣ አምስተኛው ኮንክሉዥን ኤንድ ድሮው ሪኮሜንዴሽን፣ ስድስተኛው ደግሞ ኮሚኒኬቲንግ ዘ ፋይንዲንግ የሚለው ነው። ሜጀር ሪሰርች ክላሲፊኬሽን ኢን ሳይኮሎጂ ኤክስፐሪመንታል ሜቶድ አሉ፣ ነን ኤክስፐሪመንታል ሜቶድ አሉ። ኤክስፐሪመንታል ሜቶድ ከላይ እንዳየናቸው ሳይንቲፊክ ሪሰርቾችን መስራት ናቸው።
ኮሪሌሽናል ነን ኤክስፐሪመንታል የምንላቸው ደግሞ ኮሪሌሽናል ሜትድ አለ፣ ናቹራሊስቲክ ኦብዘርቬሽን አለ፣ ሰርቬይ መስራት አለ፣ ኬዝ ስተዲስ አለ፣ አርካይቫል ሪሰርች የምንላቸው አለ። ይህ ኮሪሌሽናል ሜትድ የምንለው ኮመንሊ የምንጠቀመው የሆነ ነገር ኮሪሌት ለማድረግ ወይም ደግሞ ሪሌሽናቸውን በማጣራት ሪሌሽናቸውን ስተዲ በማድረግ። ናቹራሊስቲክ ኦብዘርቬሽን የምንለው አለ። ናቹራሊስቲክ ኦብዘርቬሽን ነገሮችን በናቹራል ሜትድ ኦብዘርቭ ለማድረግ መሞከሩ፣ ለምሳሌ ኢንቫይሮንመንትን ስተዲ ማድረግ። ሌላም ዋናው በጣም የምንጠቀመው ሰርቬይ ሜትድ። ይህ ሰርቬይ ሜትድ ትልቅ ሪሰርች ያካተተ ብዙ ነገሮችን የምንጠይቅበት ነው። ሰርቬይ ስንል የሆነስ ማህበረሰብን ፈልገን ወይም ደግሞ ከማህበረሰቦች የምናገኛቸው ኢንፎርሜሽኖች፣ ዳታዎች ጋዘር የምናደርጋቸው ኢንፎርሜሽን ነው። ኬዝ ስተዲ ደግሞ ስፔሲፊክ ስተዲ ነው። ብዙ ጊዜ ኬዝ ስተዲ አንድ ነገር ስፔሲፊክሊ ስናጠናው፣ ለምሳሌ ስለ ፋክተርስ ዛት ኢንፍሉዌንስ ዘ ቢሄቪየር ኦፍ ኢንዲቪጁዋል ብለን ሙሉ ዲቴሉን ስለዚህ ነገር ላይ ብናጠና አንድ ፋክተር ላይ ኬዝ ስተዲ ስንላለን። ሌላኛው አርካይቫል ሪሰርች የምንለው ነው። በቀጣይ ስንመለስ ቻፕተር 2 ስለ ሴንሴሽን ፐርሴፕሽን የሚለውን ቻፕተር እናያለን። ለዛሬ ቻፕተር 1 ይህን ይመስላል። ጥያቄና አስተያየት ካላችሁ ኮመንት ሴክሽን ላይ ንገሩን። ይህን ቻናል ከወደዳችሁትና ቀጣይ ቪዲዮ እንዲሰራ ከፈለጋችሁ ኔክስት ብላችሁ ጻፉልን። አመሰግናለሁ።